አንድ አሜሪካዊ ወታደር የሀገሩን ምስጢር ለግል ጥቅሙ ቢሸጠው ምን ሊፈጠር ይችላል? ዛሬ የምንነግራችሁ ታሪክ እንደ ሆሊውድ ፊልም የሚሰማ ቢሆንም እውነታው ግን ከፊልምም የከፋ ነው። ጋነን ኬን ቫን ዳይክ የተባለው የአሜሪካ ወታደር በቬንዙዌላው ፕሬዚደንት ኒኮላስ ማዱሮ ላይ የተካሄደውን ምስጢራዊ ዘመቻ ቀድሞ በማወቅ በኦንላይን ቁማር $400,000 አሸንፏል። ይህ ሰው የሀገር መከላከያ ምስጢርን ለቁማር መጫወቻነት በመጠቀም መነጋገሪያ ሆኗል። ዛሬ በዚሁ ዝርዝር ዘገባችን እንዴት ማዱሮ ተያዘ፣ ወታደሩስ እንዴት ተነቃበትና የኤፍቢአይ ዳይሬክተር ካሽ ፓቴል ምን አሉ፣ በ$33,000 በመወራረድ $400,000 ማሸነፍ ለብዙዎች ህልም ሊሆን ይችላል። ለጋነን ቫን ዳይክ ግን ይህ ድል ወደ ወህኒ የሚያስገባውን የክህደት መንገድ ሆኖበታል። ወታደሩ እንዴት ተነቃበት? በቁማሩ ዓለም አውትሳይዝድ ትሬድ የተባለው እንቅስቃሴ ምን ነበር? እናም ይህ ወታደር ምን አይነት ከባድ ቅጣት ይጠብቀዋል? የሚሉትን ዝርዝር ጉዳዮች እንመለከታለን። ታሪኩ የሚጀምረው የአሜሪካው ጦር በቬንዙዌላው መሪ ኒኮላስ ማዱሮ ላይ በምስጢር ባቀዳቸው ዘመቻዎች ላይ ነው። ጋነን ቫን ዳይክ የዚህ ኦፕሬሽን አካል ነበር። እቅዱን ያውቃል፣ ሰዓቱንም ያውቃል፣ ውጤቱንም አስቀድሞ ተረድቷል። ለዓመታት የአሜሪካ መንግስት ኒኮላስ ማዱሮን በከባድ የእጽ ዝውውርና በሰብአዊ መብት ጥሰት ሲከሰው ቆይቷል። ነገር ግን ማንም ያላሰበው ነገር በታህሳስ ወር መጨረሻ ላይ ተከሰተ። አሜሪካ በካራካስ የሚገኘውን ቤተ መንግስት ሰብራ በመግባት ማዱሮና ባለቤታቸው ተያዙ። ቫን ዳይክም የገመተውን $400,000 አሸነፈ። ነገር ግን ይህ ድል የጥፋቱ መጀመሪያ ነበር። የኤፍቢአይ ዳይሬክተር ካሽ ፓቴል እንዳሉት ይህ ድርጊት የሀገርን ምስጢር ለግል ጥቅም መዋል ብቻ ሳይሆን አብረውት የተሰለፉትን ወታደሮች ሕይወት አደጋ ላይ የሚጥል ክህደት ነው። ይህ ዘመቻ እጅግ ምስጢራዊ ነበር፣ ጥቂት የጦር መኮንኖች ብቻ የሚያውቁት። ከእነዚህም አንዱ ጋነን ቫን ዳይክ ነበር። ቫን ዳይክ የዘመቻው እቅድ አውጭና ፈጻሚ አካል በመሆኑ ማዱሮ መቼና እንዴት እንደሚወድቁ በትክክል ያውቅ ነበር። ታህሳስ መጨረሻ አካባቢ ፖሊ ማርኬት በተባለው የትንበያ ገበያ ላይ አንድ እንግዳ ነገር ተስተዋለ። አንድ አዲስ አካውንት በድንገት $33,000 ማዱሮ እስከ ጥር ወር ድረስ ከስልጣን ይወርዳሉ በሚለው ምርጫ ላይ መድቧል። ይህ ያልተለመደ የገንዘብ መጠን ቁማር ተጫዋቾቹን ብቻ ሳይሆን የፌዴራል መርማሪዎችንም ቀልብ ሳበ። ምክንያቱም በወቅቱ ማዱሮ በስልጣን ላይ ጠንካራ ይመስሉ ነበረ። ነገር ግን ይህ ግለሰብ ቫን ዳይክ አንድ የሚያውቀው ነገር እንዳለ ግልጽ ነበር። የውድድር መጠኑ $33,000፣ ያገኘው ትርፍ $400,000፣ የውርርድ መድረኩ ደግሞ ፖሊ ማርኬት። የተገኘበት ምክንያትም ያልተለመደ የገንዘብ እንቅስቃሴ። ዘመቻው ተሳክቶ ማዱሮ ኒውዮርክ ሲገቡ ቫን ዳይክ የከፈለውን ቁማር አሸነፈ። $400,000 በኪሱ ገባ። ነገር ግን ደስታው ረጅም ጊዜ አልቆየም። ኤፍቢአይ እና የፍትህ ሚኒስቴር ክትትል ጀምረው ነበር። ጋነን ቫን ዳይክም በ5 ከባድ ወንጀሎች ተከሰሰ። የታመነበትን የመንግስት ሚስጢር ለግል ጥቅም በማዋል፣ የመንግስት መረጃ በመስረቅ፣ የማጭበርበር ወንጀልና ህገወጥ የገንዘብ ዝውውር በሚሉ ወንጀሎች ክስ ተመስርቶበታል። የኤፍቢአይ ዳይሬክተር ካሽ ፓቴል ሲናገሩ ማንም ከህግ በላይ አይደለም። ይህ ኤፍቢአይ ሀገራችንን ለመከላከልና ሚስጥሮቻችንን ለመጠበቅ ማንኛውንም እርምጃ ይወስዳል ብለዋል። ይህ ታሪክ የሚያሳየው ቴክኖሎጂና ብልጥንን የሚሉ ወንጀለኞች እንዴት እንደሚጋጩ ነው። በብሎክቼን ላይ የተመሰረተ የቁማር መድረኮች ማንነትን የሚደብቁ ቢመስሉም የመንግስት ኢንቴል ቡድኖች ግን ማንኛውንም እንቅስቃሴ የመከታተል አቅም አላቸው። የአሜሪካ ጦር ሰራዊት አባላት ታማኝነት ዋነኛው መመሪያቸው ነው። ቫን ዳይክ ግን የጓደኞቹን ህይወት አደጋ ላይ ሊጥል የሚችል መረጃ በገንዘብ ለወጠ። ዛሬ ጋነን ቫን ዳይክ በቁጥጥር ስር ውሏል። ማዱሮም በኒውዮርክ ፍርዳቸውን እየጠበቁ ነው። ይህ ታሪክ ለብዙዎች ትምህርት የሚሆን ነው። በአቋራጭ ለመበልጸግ የሀገርን ምስጢር መሸጥ መጨረሻው ውድቀት ነው። አሁን ትልቁ ጥያቄ ጋነን ቫን ዳይክ ምን ይጠብቀዋል የሚለው ነው። የተመሰረቱበት ክሶች እጅግ ከባድ ናቸው። የመንግስት ምስጢርን ለግል ጥቅም መዋል፣ ይህ ወታደራዊ ፍርድ ቤት ድረስ ሊያደርስ የሚችል ትልቅ ክስ ነው። በፋይናንስ ተቋማት ላይ ለፈጸመው ማጭበርበር ረጅም ዓመታት እስር ያጋጥመዋል። ህገወጥ የገንዘብ ዝውውር፣ ያገኘው $400,000 የወንጀል ውጤት ስለሆነ ይወረሳል። በተጨማሪም የገንዘብ ቅጣት ይጠብቀዋል። ከሁሉም በላይ ግን በአሜሪካ ጦር ውስጥ ታማኝነት ትልቁ እሴት ነው። ይህንን የጣሰ ወታደር በክብር ከመሰናበት ይልቅ በውርደት ከሰራዊቱ ይባረራል። ይህ ማለት ደግሞ ማንኛውንም አይነት የወታደር ጥቅማጥቅም ማጣትና በሲቪል ህይወቱ ላይ ጥቁር ነጥብ መጣል ማለት ነው። ጋነን ቫን ዳይክ ገንዘቡን አግኝቼ አመልጣለሁ ብሎ አስቦ ሊሆን ይችላል። ነገር ግን የቴክኖሎጂ እድገትና የመንግስት ክትትል ከቁማሩ በላይ ሆኖበታል። ዛሬ እሱ በቁጥጥር ስር ነው። ማዱሮም በኒውዮርክ ፍርዳቸውን እየጠበቁ ነው።